ዋይፋይ አለው መስጋር ስሟ መጠሪያን በጣም ብዙ ሰዎችን እና በጣም ትልልቅ አዋቂ የሚባሉ ሰዎችን ለመጠየቅ ሞክሬ ነበረ። ያው አሁን ምን ሄደው ያው ታይም ካፌ ያለን ተብለናል። ታይም ካፌ ደግሞ እንሄድና ደግሞ ያለውን የቡና ስርዓታቸውን የምንቀርጽ ይሆናል። ሰላም ዩቲዩብ እንዴት ናችሁ? አላችሁ ወይ? አሁን ልንወጣ ነው። አሁን ቀጣይ ቪዲዮ የምንሰራላችሁና በጣም ልትሉት የምትችሉት በኢትዮጵያ ውስጥ ትልቁ የወደብ ተርሚናል ወደምናገኝበት ወደ ሞጆ ቀጣይ ቪዲዮአችን የሚሆነው ጉዞ ወደ ሞጆ። ዋይፋይ አለው መስጋር ዩቲዩብ እየተመለከታችሁ ነው። ዋይፋይ ያለው ማስቲካ እያለኝ ነው ወይ ማስቲካ ዋይፋይ አለው መስጋር ያ የት ነው የምትሸጪው አንቺ? ሽያጭ የት ነው? እዚሁ ከየት ነው የምትዞረው? ሞጆ ተራ ምን ተራ ነው የኛው የሚባለው? ይሄ ቦታ ሞጆ ተራ። አይ በቃ ይሄ ልጅ ግዛኝ እያለኝ ነው። ሳልገዛው መሄድ አይቀርም። ያው እንዳብታም ማስቲካ ቀጭ የሚያደርግ ነው። ፋሚሊ ለካ እዚህ ጋር ማይካችንን ያበራን መስሎን በጣም ብዙ ስለ ሞጆ የሚገርሙ ታሪኮችን እና ሞጆ ምን እንደሆነች ለማውራት እየሞከርኩኝ ነበር። ለካ ማይካችንን አላበራንም። ያው በኋላ ቁጭ ብዬ ብዙ ነገር አወራችኋለሁ። እናንተ ሰብስክራይብ ለጓደኞቻችሁም ሼር ማድረጋችሁን አትዘንጉ። ሞጆ መሄዳችን ይቀጥላል። መልካም ቆይታ። ሰላም ዩቲዩብ፣ ዛሬ በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬ የምንገኘው ማለት ነው በውቢቷ ከተማቸው በሆነችው በሞጆ ከተማ ላይ እንገኛለን። ሞጆ የስሟን ትርጉም በጣም ብዙ ሰዎችን ለመጠየቅ ሞክረናል። ሞጆን ያው ብዙ ሰዎች ሊመልሱልኝና የሞጆን የስሟን ትርጉም ሊያገኙልኝ አልቻሉ። ነገር ግን ሞጆ እንደ ኢትዮጵያ ትልቁን የሆነውን የወደብ ተርሚናል የምትይዝ ከተማ ስትሆን በጣም ብዙ ገቢዎቿ በኢትዮጵያ ወደብ ላይ የሚመጡትን ኮንቴነሮችን የምታሳርፍና ብዙ ሰዎችን ደግሞ ትራንስፖርት የምትሰጥ ከተማ ስትሆን በዛ በኩል የምንመለከተው መንገድ ይኸውላችሁ ላስመልክታችሁ። በዚህ በኩል የምትመለከቱት መንገድ አዳማን የሚያስወጣ መንገድ ይሆናል። ስለዚህ ቪዲዮአችንን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለጓደኞቻችሁም እያስተላለፋችሁ ይህንን ቪዲዮ እንድትደግፉ እንመኛለን። መልካም ቆይታ። ዛሬ የምንገኘው ያው በሞጆ በአዳማ 25 ኪሎ ሜትር ርቀት ላይ የምትገኝ በምዕራብ በኩል ላይ የምትገኘው ሞጆ ከተማችን ላይ እንገኛለን። ሞጆ የስሟ መጠሪያን በጣም ብዙ ሰዎችን እና በጣም ትልልቅ አዋቂ የሚባሉ ሰዎችን ለመጠየቅ ሞክሬ ነበረ። የስሟን ትርጉም አላገኙም። ሞጆ ያው ሞጆ ናት፣ የኢንዱስትሪ ማዕከል ናት የሚል ከጎግል ላይ ሰርች ሳገኝ ያገኘሁት መረጃ ነው። ያው ሞጆን ያው መቃኘታችንን እንቀጥላለን። ሞጆ ላይ በጣም ትልቅ የሆነው እና ሰዎች አብዝተው ቡና ሊጠጡበት የሚችሉበትን ቦታ እንደርስበታለን፣ እንሄዳለን፣ እናያለን፣ ቡናችንንም እንጠጣለን። ቡናችንንም እየጠጣን ደግሞ ስለ ሞጆ አንዳንድ ታሪኮችን ሰዎች እንዲያጫውቱን እናደርጋለን። ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። መልካም ቆይታ።
ሞጆ የፍቅር ከተማና የሰላም ተምሳሌት የሆነች ከተማ እንደሆነ ከዚህ ቀደም በነገርኳችሁ ቪዲዮ ላይ አይታችኋል። ያው በኦሮሚያ በአዳማ በምዕራብ አቅጣጫ ላይ የምትገኝ ከተማ ስትሆን የሚያዋስኗት 4 ሀገራቶች አሉ። በአራቱም አቅጣጫ ውስጥ አዲስ አበባ፣ ሐዋሳ፣ አዳማ እና ሌላ ደግሞ ደብረ ዘይትን ታዋስናለች። መሀል ሴንተር ላይ ሆና ወደብን። ከሚገርማችሁ ነገር ደግሞ ሞጆን በጣም ለየት የሚያደርጋት ነገር ማለት ነው ሞጆ የኢትዮጵያ ካርታ መሀል ሴንተር ላይ የምትገኝ ስትሆን ሞቃትም በራድም ያልሆነች በጣም ምቹና ቀዝቃዛና ነፋሻማ የሆነች ከተማ ናት። አሁን የምትመለከቱኝ ማለት ነው ኦዳ ፓርክ አካባቢ ነው የምገኘው። ኦዳ ፓርክ አካባቢ ላይ ተቀምጠን ያው አየራችንን ወሰደን እንገኛለን። ደስ የሚል ቀዝቀዝ ያለ አየርና የሚያምር ቪው እያየን እንገኛለን። በግራ በኩል የምንመለከተው ከአዲስ አበባ የተለያዩ ከአዳማ ክፍለ ከተሞች የሚመጡ መኪኖች የሚገቡበትን ቦታ ነው። ኦዳ በጣም ቆንጆ ፓርክ ነው። ከንቲባችን በጣም እናመሰግናለን። ከዚህ በላይ የተዋበቿ ነው ሞጆ እንደምንጠብቅ ተስፋ አድርጋለሁ። ተመልካቾቻችን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ዩቲዩብ አካውንቴን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ታች የምታዩትን ቀዩን በተን በመጫን ሰብስክራይብ አድርጉ። ካልሆነም ደግሞ ከጎን ያለችን የደወል ምልክት በመጫን ሼር እንድታደርጉልን ጋብዛችኋለሁ። መልካም ቆይታ። አሁን የምንሄደው ያው ታይም ካፌ ያለን ተብለናል። ታይም ካፌ ደግሞ እንሄድና ደግሞ ያለውን የቡና ስርዓታቸውን የሞጆ የቡና ስርዓትን የምንቀርጽ ይሆናል። አሁን ያለነው አለን ያለነው ቶታል አካባቢ ነው የምንገኘው። ስለዚህ ሞጆ ላይ ዛሬ ቡናችንን እንጠጣለን። ወደ ታይም ካፌ እየሄድን ነው። መልካም ቆይታ። እዚች ጋር ያው ምግባችን መጥቷል። ምግባችንን ችብሳችንን በመጀመሪያ እንጀምራለን። ችብሱ እስቲ ዋው በጣም ይጣፍጣል። ቆንጆ የሆነ ችብስ ነው። እስቲ ደግሞ በርገራችንንም እንቅመስ ብለን ደግሞ በርገራችንን እናጣጥም ነው። በርገሩ በጣም ከመተለቁ የተነሳ ያው መቀነስ ስላለብኝ አንዳንድ ነገሮችን እየቀነስኩ ነው። ያው እያስጎመዥኋችሁ እንደሆነ ተስፋ አደርጋለሁ። ያዝበል ቆንጆ የሆነች ምግብ ናት የቀረበችልን። ቆንጆ የሆነችዋን ምግባችንን በላን። ያው ካሜራማኔንም አንሳስለው ያው ጎረር እያለን ቢሆን እንዴትም ብሎ ቢሆን በልቷል። አንስቶታል። መብላታችንን እንቀጥለናል። ሰብስክራይብ ማድረጋችሁን እንዳዘነጉን ምግብ መብላት እንቀጥላለን። ቡናችን መጥቷል። ወይኔ እዚህ ቡናው ደግሞ ምን አይነት ቃናና ምን አይነት ጣዕም እንዳለው ወር ደግሞ ምን አይነት ቴስት እንዳለው እንነግራችኋለን። እናማስላለን። ያው የመታራ ልጆች ነን። ስኳር 3 ማንኪያ ነው የገለበጥነው። ያው ዙሪያችን ላይ ሰው እያፈጠጠ ነው። ያው ገልመጥ እያለም ቢሆን መቅረጻችንን አንተ ኢትዮጵያዊነታችን የሚታወቀው በቡና ነው። ያው አሜት ቡና ስንጠጣ አሜተኞች እንደሆነ ይታወቃል። በጣም የሚገርም ነው። ወይኔ ቡና ግን ባይኖር ኢትዮጵያ ውስጥ ክፍት ነው። ቡና ውስጥ ኢትዮጵያ ውስጥ ቡና ባይኖር ምንድን ነው የሚወጣ? በምን እንተማማለን? አሜት ምናምን። ውድ ተመልካቾቻችን ይተስበቃ አቤት ቡና። እዚህ ላይ ደግሞ አሁን ጭስ ሊጨመረልን ነው። በቃ የሚያምር ቫይብ ይኖራል ያስባል። ጭሱ እየመጣልን ቡናችንን ጠጥተን ያው ከካፌያችን እየወረደን እንገኛለን። እየወጣን ነው ከሞጆ ሰዓት ስለሄደብን። በሌላ ቪዲዮ እስክንገናኝ መልካም ቆይታ። ሰብስክራይብ እና ሼር ማድረጋችሁን አትዘንጉ። ባይ ባይ።